አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ውድ ሀገሬ ልጆች አላህ ይጠብቃችሁ በያላችሁበት። እንግዲህ የዛሬው ቪዲዮ የያዝኩላችሁ አልሐምዱሊላህ ረብል ዓለሚን አላሁ ስብሃነ ወተዓላ ላቅ ያለ ምስጋና ይገባው። እዚህ ላደረሰን ጌታ ለከል ሐምድ ወሽኩር። ረመዳንን እንግዲህ በሰላም ጹመን ጨርሰናል። አልሐምዱሊላህ ረብል ዓለሚን አላህ ይቀበልን መልካም ስራችንን ኢንሻአላህ። ቀጣይ አመት ደግሞ በሰላም አላህ ያድርሰን እያልኩኝ ደስ ብሎኛልና ከደስታዎቹም አንዱ የኢድ ስጦታ የተገዛልኝ ላሳያችሁ ማለት ነው። እንግዲህ እኛ መጨረሻ ላይ ጹመን ስንጨርስ ዋናው የምንደሰትበት ደግሞ ኢዳችን ነው ማለት ነው። አልሐምዱሊላህ አላህ ይቀበልን እና ኑ ተመልከቱ ላሳያችሁ ማለት ነው። የኢድ ስጦታዬ ነው። እዚህ ጋ ጫማዎች አሉ። እዚህ ጋ ደግሞ ኪስ አለ፣ ፌስታል ማለት ነው። አሁን እያወጣሁ አሳያችኋለሁ ማለት ነው። ተከታተሉ እሺ። እዚህ ጋ አሁን ተመልከቱ። ይሄው እዚህ ጋ ቀሚስ አለ ተመልከቱ። ይሄ ቀሚስ ነው። ይሄ ደግሞ ሸርብ ነው። የሰላም ጉሉ ማሻአላ ጉሉ ማሻአላ ይዞ ደስታ የሚያስደስታችሁ ይሄ የውስጥ ልብስ ነው። ታውቁታላችሁ የመዳብ ቅመሞች የሚወስድ ልብስ ነው። በጣም ደስ ብሎኛል። የገዛኋቸው በጣም ኳሊቲ ናቸው። ተመልከቱ። የሰላም እነዚህ ተመልከቱ። በጣም ኦሪጂናል እቃዎች ናቸው ከምር። አንዷ 26 ድርሃም ነች የተገዛኝ ማለት ነው በዱባይ። እነዚህ ደግሞ ታይት ናቸው። በጣም ኳሊቲ ተመልከቱ። ስንገዛ ማች ነው። ተመልከቱ። ይሄ ደግሞ ቱታ ነው። ለብርድ የሚሆን ቱታ ጓደኛ ያንግሰው ስትለኝ ከዛ አነሳ ነው ማለት ነው። ማማ ምንም አትልም። ስንሄድ ሱቅ የኢርክስ የፈለግነውን ነው የምንገዛው። ይሄ ቱታ ነው። ተመልከቱ። ማሻአላ ተባረከ ረህማኖት አለ ያልቅም አያልቅም። ቀሚስ ተብሎ ያሳያችሁ ነው። አይቀር ይሄ ቀሚስ ነው የሚለበስ ቤት የሚለበስ ነው። ተመልከቱ። ሰላም ይህም የመዳም ቅመሞች ታውቁታላችሁ። ሰላም እንግዲህ የኢድ ስጦታችንን ይህም ተመልከቱ። የቤት ጫማ ማለት ነው። ይችኛዋ ፍላቷ እናንተማ ደግሞ ወጣ ስለምለብሳቸው ይሄኛው ቤት ለቤት ማረገው ወይ የሚለብሰው አያቸው። እነዚህ በጣም ኳሊቲ እቃዎች ነው የገዛነው። በነገራችን ላይ ቆንጆ ሱቅ ነበረ ማማ የወሰደችን፣ ግን ውድ ነው እቃው። ያው በጣም ውድ ነው። ተመልከቱ። እውነት ማች 3 ማለት ነው። እነዚህ በጣም ብዙ ብር ነው በነገራችን ላይ ጠፋብኝ። ይሄ የፀጉር ዘይት የሰላም ይሄ ኮልጌት አስቤዛ ማለት ነው። አለቀ እንዳለን ተመልከቱ። ዶድራንት ይሄ ማለት ነው። የሰላም ማሻአላ ሻምፖ፣ የፀጉር ሻምፖ እኔ በጣም ወደው የሚስማማኝ ለፀጉር ይሄ ሻምፖ ነው።
በነገራችን ላይ አቮካዶ ነበር የምጠቀመው አጥቼ ነው እንጂ አቮካዶ ከሌለ ይሄንን ነው የምጠቀመው። አቮካዶ ሻምፖ ነበር ማለት ነው። ቫዝኒ፣ ይሄ ቫዝኒ ከቫዝኒዎች ሁሉ የምጠቀመው ይሄ ቫዝኒ ነው። ኢትዮ ራሱ እያለው የምወደው ቫዝኒ ይሄ ነው። ይሄን ታውቁት ከሆነ በጣም ቆንጆ ነው። የማታውቁትም ካላችሁ ተጠቀሙት ገዝታችሁ ማለት ነው። ሄርበል በጣም የምወደው ቫዝኒ ያሰላም። ዶድራንት 2 ነው። ያው ፈትቼው ነው እንጂ በአንድ እሽግ ነበር የተገዛው። ይሄ ሻርፕ፣ አሁንም ሁለተኛ ሻርፕ ሰላም። እንግዲህ የኢድ ስጦታዎች እነዚህ ይመስላሉ። የኔ አልሐምዱሊላህ ወሊላሂል ሐምድ ለከል ሐምዱ ሽኩር ለከል ሐምዱ ሽኩር አለ ኒዕማትክ። ሁሉም የአላህ ፈድል፣ ሁሉም የአላህ ኒዕማ ነው። ይህ አልሐምዱሊላህ አላህን አመሰግነዋለሁ። መዳማችን አላህ እናታችን ጀናታችን ናት። ያው እና ጥርፍ ያደረጋት ሀቂቃ ይህንንም ያላገኘ የማይገዛለት ስንት አለ። እና አልሐምዱሊላህ በጣም ደስ ብሎኛል። አላህ በጤና በአፍያ የምንለብሰው ያድርግን። ተመልከቱ፣ አያችሁት? የሰላም 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 ነው ከምር ወላሂ የኢድ ነው። ግን አውቂ ምናምን እንዳይመስላችሁ እና በጣም ብዙ ብር ነው የከፈለችው። 3 ነን፣ 3ታችንም እንደዚህ ነው የገዛነው ማለት ነው። ስንሄድ አንድ ላይ ነው የምናነሳው። ከለር ወይም ይለያይ እንደው እንጂ ልብስ አነሳሳችን ላይ እንደዚህ ነው። እኔና አንደኛዋ ጓደኛ አንደኛዋ ጉራጌ ነች እና እንደ አይነት ነው ልብሳችን። እሷ አሻትም ሲጀመር ሰዓት አንድ አይነት ትላለች እና ቀሚሳችንም አንድ አይነት ነው። አምናም አንድ አይነት ነው ልብስ ምናምን ፏሽ ብለን ማለት ላይ 3ታችን ማለት ነው። 2 ወጣማቾች ናቸው ወራቦች። አልሐምዱሊላህ በዛ አጋጣሚ በጣም ወዳቸዋለሁ ጓደኞቼ እላቸዋለሁ ውዶችዬ። እና ያው የሰው መውደድ የሰው ፍቅር ስጠኝ ነው ሀቂቃ። ሁሉም የአላህ ስጦታ ነው። ሰውም የሚወድን አላህ ሲወድን ነው። እውነት ለመናገር የሆነም ነገር ሰዎች እንትን የሚሉልን አላህ ሲፈቅር ነው። እና እያቸዋቸው ያ ሰላም ያ ሰላም በጣም ብዙ ብር ነው የከፈልኩት ብላለች ማማ ራሱ። እንደውም እየፈራን ከዚህ በላይ እናንሳ ምናምን እያልን እኛ ከሄድን ዱርዬ ነን። እኔ እንኳ እፈራለሁ እውነት ለመናገር። ጓደኛ አይነች በይ አንሺ ትለኛለች። ምክንያቱም እቃ እንደዚህ በብዛት የሚገዛልን የረመዳን ጊዜ ነው። ከዛ ውጭ በራሳችን ነው እየሄድን የምንገዛው ልብስ ምናምን። ሌላው እንኳን አልሐምዱሊላህ ይገዛልን እና ማማ ከተሳፈረች ስጦታ ታመጣልናለች ልብስ ምናምን እንጂ በረመዳን ጊዜ ነው በብዛት እንደዚህ በሌላው ቀን ያው ስለማይገዛ ያን ጊዜ ረመዳን ጊዜ እንደዚህ ነው የምንመጣው። አምና ግን አልቀረስኩም ነበር። አምና በነገራችን ላይ ዩቱበረኛ አልነበርኩም። ዘንድሮ ዩቱበረኛ ነኝ። ይሄው ለእናንተ ለውድ ቤተሰቦች ለፋሚሊዎቼ ደስታዬን ላሳያችሁ ብዬ ነው ውዶችዬ። በጣም ደስ ስላለኝ ነው። እናንተንም አላህ ያስደስታችሁ በመልካም በኸይር ነገር ያረብ እላቸዋለሁኝ። እና ብዙ አጋጣሚ እንኳንም አደረሳቸው ኢድ ሙባረክ ብያለሁ። መላው የእስልምና እምነት ተከታዮች አላህ ጾማችንን ይቀበለን። መልካም ስራቸውን ከተቀበላቸው እሱ ከወደዳቸው ባሪያዎች አላህ ያደርገን። በሰላም ለሀገራችን አላህ ያብቃን። ሀገራችንን ሰላም አላህ ያርግልን ኢንሻአላህ። አላህ ነስሩን ያምጣልን። በዓለም ላይ አሁን ላይ በጣም ከባድ ነው ያለበት ሁኔታ ዓለም። አላህ ሰላሙን ነስሩን ቅርብ ያደርግልን። ሰላም ከአላህ ነው። የሰላም ባለቤትም አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው። አላህ ነስሩንም ሰላሙንም ያምጣልን እላችኋለሁኝ። የታመሙ
የታመሙትን አላህ አፋያ ያርጋቸው፣ ያጡትን አላህ ርዝቃቸውን ይስጣቸው ያ ረብ። የተጨነቁትን ከጭንቃቸው አላህ ያውጣቸው። ሀጃ ያላቸውን አላህ ሀጃቸውን ይሙላላቸው፣ ያሳካላቸው። እኛ ያላስብነውን ለእናንተ መልካም ነው ኸይር ነው የሚለውን አላህ ሱብሃነሁ ወተዓላ አላህ ይወፍቀን ለሁላችንም ያ ረብ እላችኋለሁ ውዶችዬ። አላህ ይቀበለን በድጋሚ ጾማችንን። ቀጣይ አመት ደግሞ በሰላም አላህ ያድርሰን እና ሰሃቦች ድሮ እኔ የሆነ ሀዲስ ላይ ሰምቼ ማለት ነው እስከ 6 ወር ጾማችንን ያረብ ተቀበለን ተቀብለህን የሆኑ እያሉ እያለቀሱ ዱዓ ያደረጉ ነበር አሉ። ስብሓንላህ። ከዛ ቀሪውን 6 ወር ደግሞ ያረብ ቀጣይ አመት ረመዳን አድርሰን እያሉ ነበር ዱዓ የሚያደርጉት አሉ። ስብሓነክ። እና ሁሌም የምልላችሁ ነው የፈለግኩት እኛ ዱዓ ልናረግ ይገባል። ሁሌም ደካሞች ነን፣ ሁሌም ከአላህ ከጃይ ባሮች ነን። በራሳችን የምንብቃቃ አይደለንም እውነት ለመናገር እና ዱዓ እናደርግ። ረመዳን አለቀ ብለን በቃ ኸላስ ወደ መጀመሪያ ኋላችን ልንመለስ አይገባም። ሁሌም የአላህ ባሪያ ልንሆን ይገባል ውዶች ማለት ነው። እና በመልካም ስራ መጠንከር አለብን። ጌታህን ወይም ጌታሽን እስከ ዕለተ ሞትሽ ተገዛው ነው ነገሩ። ይህ ማለት በረመዳን ብቻ አውፉ ባይ፣ ሰዳቂ፣ ጾም መጾም፣ ዘካ መስጠት፣ ቁርአን መቅራት፣ ሰላት ተራዊህ መስገድ፣ ውትር ሱና ሶላቶችን መስገድ፣ እነዚህ ሁላ በረመዳን በጣም አጀራቸው እጥፍ ድርብ ሊሆን ይችላል። ነገር ግን እነዚህ ኢባዳዎች እነዚህ መልካም ስራዎች ሁሌም እስከ ሞትን ድረስ ልናዘወትራቸው ይገባል ማለት ነው። ያ አኳትላህ ሱና ጾምም መጾም እንችላለን፣ ሰላተል ሌይልም መስገድ እንችላለን፣ ቁርአንም መቅራት እንችላለን፣ ሰደቃም ባሌለው ቀን ያው መስጠት እንችላለን ማለት ነው። ረመዳንም ዘካም ረመዳን ላይ አጀሩ በጣም እንትን ያለ ቢሆንም ሞላ ሀዚም ጊዜው ከደረሰ ከረመዳንም ሳይደርስ ቀድመን መስጠት እንችላለን ማለት ነው። ዘካ ያለብን ሰዎች ብዙ አጋጣሚ ያው እንጠንቀቅ ማለት ነው። ነፍስያችን እናሸንፍና ያው ለማስታወስ ያክል ነው። እውነት ለመናገር ዘካ የሚስኪኖች ሀቅ ነው አላሁ ሱብሃነሁ ወተዓላ ብሏልና፣ ስለዚህ እንበርታ። ሁሌም የአላህ ባሪያ ልንሆን ይገባል። እሱን ልንገዛ፣ እሱን ትዕዛዙን ልንፈጽም ይገባል ማለት ነው። ረመዳን ሲያልቅ በቃ እንትን ማለት የለብንም እና ሁሌም እንጠንክር። አላህ ያጠንክረን። በእርግጥም አላህ ያበረታ፣ አላህ ያጠነከረው ሁሌም ጠንካራ ምንም የማይመልሰው ብርቱ ጀግና የአላህ ባሪያ ነው። አላህ ይምራን ቀናውን መንገድ። አላህ የመራው የተመራ ነው። አላህ ያጠመመው እሱ የጠመመ ነው እና አላህ ከተመሩት ባሮች ያደርገን እላችኋለሁኝ ውዶች። የመጨረሻችንን አላህ ያሳምርልን ያ ረብ። የሰው ልጅ መጨረሻው ሲያምር ነው። የመጨረሻችንን ነገር አላህ እንዲያሳምርልን ሁላችንም በዱዓ እንተዋወስ እላችኋለሁኝ። ወሬ ያበዛሁባቸው ሀቂቃ ማለት ነው። ያው አልሐምዱሊላህ በጣም ደስ ስላለኝ ነው። እናንተንም አላህ ያስደስታችሁ፣ ያላችሁበት አላህ ይጠብቅልኝ የኔ ወዶች። ለአላህ ብዬ ውድድድ አደርጋችኋለሁኝ። አነጋገሬም ሆነ በምንም እኔ ካስቀየምኳችሁ አነጋገሬ ምናምን የሆነ እንደ ኮስታራ በቃ እንትን ስሬስ ነገር ይመስላልና ነው እንጂ እኔ አልሐምዱሊላህ ሰዎች በእኔ እንዲቀየሙ እንዲከፉ አንዲትም ቀን እንትን ብዬ አላቅም። ይህን ላችሁ የፈለግኩት ያው ስለምንደማመር እናንተ ውድ ቤተሰቦቼ ጋር ያው የሚከፋችሁ ካለ በእኔ ቅር እንደላችሁ እንዳትከፉብኝ ለአላህ ብዬ ወዳችኋለሁ። ዛሬ ልሙት ነገ ልሙት እንዴት መቼ እንደምሞት የማላቅ ደካማ የአላህ ፍጡር ባሪያ ነኝ እኔ እላችኋለሁ የእኔ ውዶች። እና በእኔ ማንኛቸውም ሰዎች እንዳታዝኑብኝ። ሁሌም ቢሆን ዱዓ እናደርግ። ሞት አለና ድንገት ሞት ይመጣል። ብሞት እንኳ ያው ዱዓ እንድታደርጉልኝ እላቸዋለሁ። በእርግጥ ሞትን እየተመኘሁ አይደለም። ረብል ዓለሚን ረዥም ሀያት ይስጠን፣ መልካም ስራ የምንሰራበት ቀሪ ሀያታችንን ማለት ነው።
እና ውዶችዬ ሪከርድ አበዛሁባችሁ፣ ቪዲዮ አበዛሁባችሁ። እዚሁ ላይ ይበቃችኋል እላችኋለሁ። በቀጣይ እንግዲህ ፕሮግራም እስከምንገናኝ አላህ ይጠብቅልኝ። ውድድድ ነው ማረጋችሁ ከኔ በላይ አላሁ ስብሃነ ወተዓላ ይውደድልኝ። አላህ ይጠብቃቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።